ለክርስቲያኖ ሮናልዶ እዚህ መድረስ የትልቁን አበርክቶ ያደረገው የልጅነት ጓደኛው አልበርት እንደሆነ ምን ያህሎቻችሁ ታውቃላችሁ? ይሄን ቪዲዮ ከመጀመራችሁ በፊት 5 ጊዜ ኮፒ ሊንክ አድርጉልኝ። በኋላ ላይ ደግሞ ቪዲዮውን ከጨረሳችሁ በኋላ አካውንቴ ስለተመታ አካውንቴ ውስጥ በመግባት የሸር ምልክቷን እየነካችሁ 5 ጊዜ ኮፒ ሊንክ አድርጉልኝ። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። አልበርትና ክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን የወጣቶች አካዳሚ ተስፈኛ ተጫዋቾች ነበሩ። በኋላ ላይ ግን እንግዲህ ምን ይከሰታል? የክርስቲያኖ ሮናልዶ የልጅነት ክለብ የሆነው ስፖርቲንግ ሊዝበን ሊመለምሉ ፖርቹጋል አካዳሚ ውስጥ ይመጣሉ። በኋላም እንግዲህ የፊት መስመር ተጫዋች ነበርና የሚፈልጉት አልበርትና ክርስቲያኖ ሮናልዶ የፊት መስመር ተጫዋቾች ነበሩ። በኋላ ላይ እንግዲህ መልማዮች ምን ይላሉ? ይሄ አሁን ቀጣይ ጎል የሚያገባው ተጫዋች ለስፖርቲንግ ሊዝበን አካዳሚ ይመረጣል ብለው ይናገራሉ። ከዛም በኋላም አልበርት እንግዲህ ጎል የሚያገባበትን አጋጣሚ ያገኛል። በኋላ ላይ ግን ጎሉን ከመግባት ይልቅስ ክርስቲያኖ ሮናልዶን በመጠበቅ ኳሱን ለክርስቲያኖ ሮናልዶ በማቀበል ክርስቲያኖ ሮናልዶ እንዲያገባው ያደርገዋል። በኋላ ላይም አልበርት መመረጥ እየቻለ ክርስቲያኖ ሮናልዶ ስፖርቲንግ ሊዝበን ይመረጣል ማለት ነው። በኋላ ላይም ከስፖርቲንግ ሊዝበን እንግዲህ በራሱ ጥረት እዚህ መድረስ ችሏል ክርስቲያኖ ሮናልዶ። ነገር ግን አልበርት እንዳሰበው አልሆነምና ስፖርቲንግ ሊዝበንም ሳይመረጥ ቀርቷል። በኋላ ላይም እንግዲህ የኳስ ህይወቱ ብዙም ስኬታማ አይደለም ማለት ነው። ነገር ግን ክርስቲያኖ ሮናልዶ እዚህ እንዲደርስ አድርጎታል። በኋላ ላይም እንግዲህ ክርስቲያኖ ሮናልዶ ሙለታውን አልረሳም። በገንዘብም በብዙ ነገር የአልበርትን ቤተሰቦች እንግዲህ እየደጎመና ብዙ ገንዘብም እየሰጣቸው ይገኛል። አልበርትንም እንግዲህ እንደ ጓደኛው ተቀብሎ ብዙ ነገሮችን እያደረገለት እንደሚገኝ ነው እንግዲህ መረጃዎች የሚያመለክቱ። እናንተስ ምን ታስባላችሁ ስለ አልበርት የክርስቲያኖ ሮናልዶ ውለታ? ኮሜንት ጋር ጻፉልኝ። ይመቻችሁ።